ሰላም ተማሪዎች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። በዛሬው ቪዲዮአችን ደግሞ የ12ኛ ክፍል የማቴማቲክስ ትምህርት እንማማራለን። ዩኒት 4ን ጀምረናል። በዚህ ቪዲዮ ቀጣዩን ፓርት የምናየው ይሆናል። ሊኒየር ኢኒኳሊቲ ኢንቱ ቫሪያብልስ እና የነሱን ግራፊካል ሶሉሽን። ሌላኛው ርዕስ ደግሞ ሲስተምስ ኦፍ ሊኒየር ኢኒኳሊቲ ኢንቱ ቫሪያብልስ እና የነሱን ግራፊካል ሶሉሽን የምናየው ይሆናል። ምናልባት የዩኒት 4ን የመጀመሪያውን ፓርት ካላያችሁት ቪዲዮውን እዚህ ጋር አስቀምጥላችኋለሁ። እሱ መለስ ብላችሁ ካያችሁት በኋላ ይሄን ብትቀጥሉት አሪፍ ነው ብዬ አስባለሁ። ሞር ሐሳቡ ክሊር እንዲሆንላችሁ ማለት ነው። ለዛሬው ወዳዘጋጀው ትምህርት እንሂድ። በቀጣይ ደግሞ ሊኒየር ኢኒኳሊቲስ ኢንቱ ቫሪያብልስ ኤንድ ዜር ግራፊካል ሶሉሽንስ የሚለውን እናያለን። ከዚህ በፊት ኢኒኳሊቲን በአንድ ቫሪያብል አይተን ነበር። በዚህ ሴክሽን ደግሞ ሊኒየር ኢኒኳሊቲ ኢንቱ ቫሪያብል ግራፍ እንዴት አድርገን መስራት እንችላለን የሚለውን እናያለን። ያው ከታችኛው ክፍል ምን የምናውቀው ኮንሰፕት አለ። የሆነ ላይን ቢሰጠን ካርቴዥያን ፕሌን ላይ ላይን ቢሰጠን ያ ላይን ምንድነው የሚያደርገው? ያንን ፕሌን ለሁለት ቦታ ይከፍለዋል አይደል? እነዚህ ለሁለት የተከፈሉት ፓርቶች ምን ይባላሉ? ሃፍ ፕሌን እንላቸዋለን። ይሄው እንደዚህ ማለት ነው። እዚህ ጋር ሁለት ካርቴዥያን ፕሌኖች አሉን። እዚህ ጋር እንደምናየው ቨርቲካል ላይን ቢሰጠን ይሄኛው ቨርቲካል ላይን ካርቴዥያን ፕሌኑን ለሁለት እኩል ቦታ ከፍሎታል፣ በግራ በኩልና በቀኝ በኩል። እቺኛው የምታሳየን ኤክስ ሌስ ዛን ኦር ኢኳል ቱ የምትለዋለች አይደል? እዚህ ጋር ሼድ የተደረገው ፖርሽን ኦር ፕሌንን ብናየው እያንዳንዱ ፖይንት ጋር ሄደን ቼክ ብናደርግ የምናገኘው ውጤት ይሄኛውን ኢኒኳሊቲ ሳትስፋይ ያደርጋል። ኤክስ ሌስ ዛን ኦር ኢኳል ቱ የምናገኛቸው ውጤቶች ከዜሮ ያነሱ ነው የምናገኛቸው። ኤክስ ሌስ ዛን ኦር ኢኳል ቱ ስለሚል ኦር ኢኳል ቱ ስላለ ኤክስ ኢኳል ቱ ዜሮንም ኦር ቨርቲካል ላይኑንም ያጠቃልላል ማለት ነው። እዚህ ጋር ደግሞ ስንመጣ ነን ቨርቲካል ላይን እናገኛለን አይደል? ማንኛውም አይነት ነን ቨርቲካል የሆነ ላይን ካርቴዥያን ፕሌኑን ለስንት ቦታ ይከፍለዋል? ለሁለት ቦታ፣ ወደ ላይና ወደ ታች አድርጎ ማለት ነው። እዚህ ጋር እንደምናየው ይሄኛው ነን ቨርቲካል የሆነ ላይን ኢንክላይንድ የሆነ ላይን ካርቴዥያን ፕሌኑን ስንት ቦታ ከፍሎታል? ሁለት እኩል ቦታ ከፍሎታል፣ ወደ ላይና ወደ ታች። እዚህ ጋር ሼድ የተደረገውን ቦታ ብናየው y ግሬተር ዛን ኦር ኢኳል ቱ x፣ እዚህ ፖርሽን ላይ ሼድ የተደረገው ፖርሽን ላይ ሄደን ቼክ ብናደርግ የምናገኘው ውጤት ይሄኛውን ኢኒኳሊቲ ሳትስፋይ ያደርጋል። ስለዚህ እንደዚህ አድርገን የተሰጠን ኢኒኳሊቲ ቢኖር እንዴት አድርገን ግራፍ መስራት እንችላለን የሚለውን በዚህ ሴክሽን እናያለን። ይሄ ነን ቨርቲካል የሆነ ላይን፣ ነን ቨርቲካል ማለት ሆሪዞንታልም ሊሆን ይችላል ኦር ሌላ ኢንክላይንድ የሆነ ላይንም ሊሆን ይችላል። ስለዚህ እንደዚህ አይነት ነን ቨርቲካል የሆነ ላይን ቢሰጠን ግራፋችንን ወዴትና ወዴት አድርጎ ነው የሚከፍለው? ወደ ላይና ወደ ታች አድርጎ ይከፍለዋል ማለት ነው። ቅድም እዚህ ጋር እንደሰራ ነው። እዚህ ጋር ሼድ የተደረገው አቴኒ ፖይንት ላይ ቼክ ብናደርግ ይሄኛውን ኢኒኳሊቲ ሳትስፋይ ያደርጋል ማለት ነው። እዚህ ውስጥ ማንኛውም አይነት ፖይንት ብንወስድ ለምሳሌ ለዚህኛው ካርቴዥያን ፕሌን አቴኒ ፖይንት ብንወስድ ምንድነው የምናገኘው? ሶስት ኦፕሽን ነው የምናገኘው ለሆነ ፖይንት ማለት ነው። ያ ፖይንት ወይ ከላይ በኩል ወይ በታች በኩል ወይም ላይናችን ላይ ነው ሊኖር የሚችለው። ከሶስቱ አማራጮች ውጭ ሊሆን አይችልም። እሺ፣ እንደዚህ ግራፍ ለመስራት ከሆነ ከተሰጠን ኢኒኳሊቲ ተነስተን እንደዚህ ግራፍ ለመስራት የምንከተለው 4 ስቴፕ አለ። እያንዳንዱን ስቴፕ በኤግዛምፕል መልክ ነው። ይሄው ኤ እና ቢ ኢኒኳሊቲ ተሰጥቶናል። ለዚህ ኢኒኳሊቲ የሶሉሽኑን ግራፍ እንድንሰራ ነው የተጠየቅነው። ግራፍ ኦፍ ዘ ሶሉሽን ሴት ፎር ዘ ፎሎዊንግ ኢኒኳሊቲ። እሺ፣ ምን እንደምናደርገው ከኤን ጀምር 4 ስቴፖች እንከተላለን ብለናል። የመጀመሪያው ስቴፕ የተሰጠንን ኢኒኳሊቲ ወደ ኢኳል ሳይን እንቀይረዋለን። የተሰጠን እዚህ ጋር ሌዛና y ሌዛን 5x + 7 ነው የሚለው። ኢኒኳሊቲ ሳይኑን እንቀይረውና ኢኳል እናደርገዋለን። y ኢኳልስ ቱ 5x + 7 እናደርጋለን። ያው ሊኒየር ኢኩዌሽን ሆነ። ለዚህ ሊኒየር ኢኩዌሽን xy አክሲስ ላይ ላይኑን እንሰራለን ማለት ነው። ላይን ለመስራት ፖይንቶች ያስፈልጉናል። ስንት ፖይንቶች ነው የሚያስፈልጉን? 2 ፖይንት አይደል? መጀመሪያ y ኢንተርሴፕት እንሰራለን። y ኢንተርሴፕት ማለት x 0 ሲሆን ማለት ነው። እዚህኛው ኢኩዌሽን ውስጥ በx ቦታ 0 ስከት 5 ታይምስ 0 0 + 7 7 ይመጣል። ስለዚህ y ኢኳልስ 7 መጣ። x ኢንተርሴፕት ለማግኘት ደግሞ y 0 ማድረጋል። እዚህ ኢኩዌሽን ውስጥ በy ቦታ 0 ስከት ለx ሶልቭ አደርጋለሁ። ያው 0 ኢኳልስ 5x + 7 ለx ሶልቭ ሳደርግ ስንት አገኛለሁ? x ኢኳልስ -7/5። እሺ፣ ያው y 0 ሲሆን x -7/5 መጣ። ሁለቱም ፖይንቶች እናገናኛለን ማለት ነው። እዚህ ጋር ስሎፓችን ስንት ነው? ስሎፕ m ኢኳልስ 5 አይደል? 5 ስሎፑን ማወቅ ለምን ያስፈልገው? ኢንክሊኔሽኑ ፖዚቲቭ ነው ኔጌቲቭ ነው የሚለውን ለማወቅ ማለት ነው። ከዛ ምን አይደንቲፋይ ማድረግ አለብን? እዚህ ጋር የተሰጠን ነገር ኢኒኳሊቲ ሳይኑ ምንድነው? ኦር ኢኳል ቱ ሚል አለበት የለበትም የሚለውን ፊገር አውት እናደርጋለን። እዚህ ጋር ስናይ ኢኒኳሊቲ ሳይኑ ሌዛን ብቻ ነው ያንሳል ብቻ ነው የሚለን እንጂ ኦር ኢኳል ቱ አይለንም አይደል? ስለዚህ የምንሰራው ላይን ዳሽድ የሆነ ላይን ወይ ብሮክን ላይን መሆን አለበት። ምክንያቱም
ያኛው ስለማያጠቃልል ማለት ነው። ኦር ኢኳል ቱ ቢለን ኖሮ ምን ይሆን ነበር? ሶሊድ ላይን ነበር የምናደርገው። ግን እሱን ስላላለን ብሮክን ላይን ወይም ዳሽ ዳሽ እያደረግን ነው የምንሰራው ማለት ነው። ስለዚህ ግራፋችን እንዴት ይሆናል ማለት ነው? ያው እነዚህን ሁለት ፖይንቶች ኤክስ ዋይ አክሲስ ላይ እፈልጋቸዋለሁ። 0.7 ማለት ያው እዚህ አካባቢ ማለት ነው። 1 2 3 4 5 6 7 እዚህ ጋር ቢሆን 7 -7/5 ደግሞ ማለት ስንት ማለት ነው? -1.4 ማለት ነው። ስለዚህ -1.4 ማለት እቺኛዋ 1 ብትሆን 1.4 እቺ 2 ብትሆን 1.4 ደግሞ እዚህ አካባቢ ማለት ነው። ስለዚህ ሁለቱም ፖይንቶች ምን አደርጋለሁ? አገናኛቸዋለሁ። ግን ላይኑ ምንድነው? ብሮክን ላይን ኦር ዳሽድ ላይን ነው የሚሆነው። ምክንያቱም ሌዛን ብቻ ስለሆነ ሌዛን ኦር ኢኳል ቱ ግሬተር ዛን ኦር ኢኳል ቱ ቢለን ነበር። እንደዚህ ቢሆን ነበር ምን የሚሆነው? ሶሊድ ላይን የምናደርገው። ግን ለኛ ኬዝ ምንድነው የሚሆነው? ብሮክን ላይን ይሆናል። እንደዚህ ማለት ነው። ይሄ የሚነግረን ምንድነው? ብሮክን ላይን ከሆነ እዛኛው ላይኑ ላይ ያሉት ፖይንቶች የግራፉ ኦር የሶሉሽን የኢንኢኳሊቲው ሶሉሽን አካል አይደሉም ማለት ነው። the points on the lines are not included in the region የምንፈልገው ሪጅን ውስጥ አይካተቱም ማለት ነው። እሺ አሁን ሼድ የምናደርገው ሪጅን አለ አይደል? እሱን ሪጅን አይደንቲፋይ ማድረግ አለብን። በዚህ በኩል ነው ያሉት ወይስ በዚህ በኩል ነው ያሉት የሚለውን አይደንቲፋይ ማድረግ አለብን። እሱን ለማድረግ ምን እናደርጋለን? ኢዚ ፖይንት እንወስዳለን። ኢዚ ኮኦርዲኔት ማለት ነው። አሁን ለኛ የሚቀለን የትኛው ነው? ይሄኛው ፖይንታ 0 0 እሱን ቼክ እናድርግ። ስለዚህ ሁለተኛ ስቴፓችን ላይ እሱን ነው ቼክ የምናደርገው። ኦኬ እዚህ ጋር ምንድነው የሚለን? ይሄው በዚህ በኩል ሌፍት ሃንድ ሳይድ አለ በግራ በኩል ያለው ማለት ነው። በዚህ በኩል ደግሞ ራይት ሃንድ ሳይድ አለ አይደል? በግራ በኩል ያለው በቀኝ በኩል ካለው ያንሳል ብሎናል። ስለዚህ እሱን ነው ቼክ የምናደርገው። አቴኒ ፖይንት ወስደናል 0 0 ወስደናል። ስለዚህ እዚህኛው ኢንኢኳሊቲ ውስጥ እሱን እንከታለን። የምንወስደው ፖይንት 0 0 ነው። ቴስት ለማድረግ ነው። ዋይ ስንት ነው? 0 ሌዛን 5 ታይምስ ኤክስ ስንት ነው ብለናል? 0 ፕላስ 7። እሺ 0 ሌዛን 5 ታይምስ 0 0 0 ፕላስ 7 7። ይሄኛው እውነት ነው አሰት? እውነት ነው አይደል? ሌፍት ሃንድ ሳይድ ላይ ያለው ሌፍት ሃንድ ሳይድ ሌዛን ራይት ሃንድ ሳይድ፣ በግራ በኩል ያለው በቀኝ በኩል ካለው ያንሳላል። ስለዚህ ሪጅናችን የምንፈልገው ሪጅን በዚህ በኩል ያለው ነው ማለት ነው። ምክንያቱም ይሄኛውን ሳቲስፋይ ስላደረገ ሼድ የምናደርገው ሪጅን ይሄኛው ይሆናል ማለት ነው። ግን ቼክ ስናደርግ ፎልስ ቢመጣልን 0 ብሎ ኔጌቲቭ ቁጥር ቢመጣልን በዚህ በኩል ሳይሆን በተቃራኒ ባለው ነው። ምክንያቱም 0 0 ትክክል ካልሆነ በዚህ በኩል በታችኛው በኩል ያለው ትክክል ካልሆነ በላይኛው በኩል ያለው ነው የሚሆነው ማለት ነው። ስለዚህ ሪጅናችን ይሄ ይሆናል ማለት ነው። ከዚህ መልስ ያለው ሶስተኛ ስቴፕ ምን እንደምናደርገው? ሶስተኛ ስቴፕ ይሄኛው ፌል ቢያደርግብን ትክክል ባይመጣ በሌላኛው ሳይድ ቼክ እናደርጋለን። በዚህ በኩል የሆነ ፖይንት ወስደን ቼክ እናደርጋለን። ሶስተኛ ፖይንት አልፏል። አራተኛ ፖይንት ማለት ኦር አራተኛው ስቴፕ ደግሞ የሚለን በሼድ እናደርጋለን። አይደንቲፋይ ያደረግነውን ሪጅን ሼድ ማድረግ ማለት ነው። ይሄው እንደዚህ አድርገን በአራቱም ስቴፕ ለዚህኛው ለኢንኢኳሊቲ ሶሉሽኑን በግራፍ መልክ ማሳየት እንችላለን ማለት ነው። ግራፍ ኦፍ ዘ ሶሉሽን አይደል የሚለን ለተሰጠን ኢንኢኳሊቲ ሶሉሽን ግራፍ እንደዚህ አድርገን መስራት እንችላለን ማለት ነው። በዚህ መሰረት ቢን እንስራ። እሺ የመጀመሪያ ስቴፕ ምንድነው ብለናል? የተሰጠንን ኢንኢኳሊቲ ወደ ኢኳል ሳይን መቀየር። ዘ ፈርስት ስቴፕ y ኢኳልስ ቱ 2x ፕላስ 3። እሺ አሁን ፖይንቶችን እንውሰድ። y ኢንተርሴፕት ለማግኘት x 0 አደርጋለሁ። እዚሁ 0 ስከት ምን ይሆናል? y ኢኳልስ ቱ 3 ይሆናል። እሺ ሌላኛው ፖይንት ደግሞ x ኢንተርሴፕት ለማግኘት y 0 ማድረጋል። y 0 ሳረግ ስንት አገኛለሁ? -3/2 አገኛለሁ። -3/2 ያ ፖይንቴን አይደንቲፋይ አደረኩ። ፖይንቱን አይደንቲፋይ ማድረገው ያው ላይኑ በምን ኤክስን እና ዋይ አክሲስን እና ኤክስ አክሲስን የቱ ጋር ነው ክሮስ አድርጎ የሚያልፈው የሚለውን ለማግኘት ነው። ሌላኛው ስሎፕ ኤም ኢኳልስ ስንት ነው? 2 አይደል? ስሎፕ ማለት ኮኤፊሺየንት ኦፍ ዋይ ማለት ነው። እሺ ሌላ ምን ያስፈልገናል? አሁን ላይናችን እዚህ ጋር ብሮክን ላይን ነበር፣ ምክንያቱም ሌዛን ብቻ ስላለ። እዚህ ጋር ግን ግሬተር ዛን ኦር ኢኳል ቱ ይላል። ኦር ኢኳል ቱ የምትለዋ ስላለች ላይናችን ምንድን ነው የሚሆነው? ሶሊድ ላይን ነው የሚሆነው። ወጥ የሆነ መስመር እንሰራለን ማለት ነው። ያ ማለት ምን ማለት ነው? the points on the lines included in the region ላይኑ ላይ ያሉት ፖይንቶች የሪጅኑ አንድ አካል ናቸው ማለት ነው። ኤክስ አክሲስ አለኝ፣ ዋይ አክሲስ አለኝ። ፖይንቶቻችን አይደንቲፋይ አድርገናል አይደል? ዋይ ኢንተርሴፕት እና ኤክስ ኢንተርሴፕት። ስለዚህ እነዚህ ሁለት ፖይንቶች በስትሬት ላይን አገናኛቸዋለሁ ማለት ነው። 0.3 ማለት ኤክስ 0 ዋይ ደግሞ 3 ማለት ነው። 1 2 3 ይሄኛውን ፖይንት ፈልገዋለሁ። ሌላ ደግሞ -3/2 0 ኤክስ -3/2 ማለት -1.5 ማለት ነው። -1.5 እና ዋይ ደግሞ 0 -1.5 ማለት 1 እዚህ ጋር ብትሆን እዚህ አካባቢ ማለት ነው። ይሄኛውን ሁለት ፖይንቶች አገናኛቸዋለሁ በስትሬት ላይን። እሺ ስትሬት ላይን ምንድነው ብለናል?
ሶሊድ ላይን፣ ብሮክን ላይን ሳይሆን ሶሊድ ላይን ወጥ የሆነ መስመር ይሆናል። ሁለተኛ ስቴፕ ላይ ምን እንደምናደርገው ቴስት ነው የምናደርገው። ኤኒ ፖይንት እንወስዳለን። ያው እዚህ ጋር 0 0 እንወስዳለን። 0 0 ወስደን ትክክል ከመጣልን በዛ ሪጅን በኩል ያለው ሼድ እናደርጋለን ማለት ነው። እዚህ ጋር ምንድነው የሚለን ይሄኛው ማለት ሌፍት ሃንድ ሳይድ አይደል? ያው ሌፍት ሃንድ ሳይድ ምንድነው ግሬተር ዛን ኦር ኢኳል ቱ ይለናል። ግሬተር ዛን ኦር ኢኳል ቱ ዘ ራይት ሃንድ ሳይድ። ስለዚህ በሌፍት ሃንድ ሳይድ ያለው ከራይት ሃንድ ሳይድ ባለው ምን መሆን አለበት? መብለጥ መቻል አለበት። 0 0 እንወስድና እዚህ ውስጥ እንከታለን። በዋይ ቦታ 0 ስከት 0 ግሬተር ዛን ኦር ኢኳል ቱ 2 ታይምስ ኦፍ 0 በኤክስ ቦታ 0 በክተታል 2 ታይምስ ኦፍ 0 0 ነው ፕላስ 3 3 ይመጣል። እሺ 0 ግሬተር ዛን ኦር ኢኳል ቱ 3 እያለ ነው። ይሄ ምንድነው ፎልስ ነው አይደል? ስለዚህ ሪጅናችን በዚህ በኩል ሳይሆን በየት በኩል ያለው ነው የሚሆነው? በዚህኛው በኩል። ስቴፕ 3 ላይ የሚለን እሱን ስቴፕ 3 ላይ ይሄኛው ፎልስ ከመጣ በተቃራኒ የሆነ ፖይንት ወስዳችሁ ይሄን ፖይንት መውሰድ እንችላለን። እዚህ ጋር አሁን 3 ያለችኝ አይደል? እዚህ ጋር ደግሞ -3 ብትኖረኝ 1 2 3 እቺ -3 አይደለች? እዚህ ጋር ደግሞ 3 ያለች እቺ እንደዚህ ይዤ መጥቼ ይሄኛውን ደግሞ እንደዚህ ይዤ ስመጣ ማገኘው ፖይንት አለ። ይሄኛው ፖይንት ማለት -3 ማለት ነው። ይሄኛውን እዚህ ውስጥ ከተን ስንሰራው ትክክል ነው የሚሆነው። ሌፍት ሃንድ ሳይድ ግሬተር ዛን ኦር ኢኳል ቱ ራይት ሃንድ ሳይድ ይሆናል። ስለዚህ ሪጅናችን ይሄኛው ፎልስ ከሆነ በተቃራኒ ያለውን በዚህ በኩል ሳይሆን በተቃራኒ ያለውን ሼድ እናደርጋለን ማለት ነው። እንደዚህ አድርገን ማለት ነው። ይሄኛው ሪጅን ማለት ምን ማለት ነው? y ግሬተር ዛን ኦር ኢኳል ቱ 2 ታይምስ ኦፍ x ፕላስ 3 ማለት ነው። እሺ ያው እዚህ ጋርም ተመሳሳይ ነገር ይሄኛው ሪጅን ማለት ይሄኛው ማለት ነው አይደል? y ሌስ ዛን 5x ፕላስ 7 የምንለው ማለት ነው። ለተሰጠን ኢኒኳሊቲ ግራፍን በዚህ መልኩ መስራት እንችላለን። እሺ አራተኛ ስቴፕ ማለት ያው መጀመሪያ እነዚህ ነገሮች አይደንቲፋይ እናደርጋለን። ከዛ ቴስት እናደርግና ካለፈ አለፈ ነው፣ ካላለፈ ግን ስቴፕ 3 በተቃራኒ የሆነ ፖይንት ወስደን ቼክ እናደርጋለን። ከዛ በኋላ እርግጠኛ ከሆነም በኋላ ያው ሼድ ማድረግ ማለት አራተኛ ስቴፕ ነው። አራተኛ ስቴፕ ላይ ሼድ እናደርጋለን ማለት ነው። በዚህ መልኩ ለተሰጠን ኢኒኳሊቲ ሶሉሽን ግራፍ መስራት እንችላለን ማለት ነው። ኦኬ በቀጣይ ደግሞ ሲስተምስ ኦፍ ሊኒየር ኢኒኳሊቲ ኢንቱ ቫሪያብልስ ኤንድ ዜር ግራፊካል ሶሉሽን የሚለውን እናያለን። ሲስተምስ ኦፍ ሊኒየር ኢኒኳሊቲ የምንላቸው ሁለትና ከዛ በላይ የሆኑ ሊኒየር ኢኒኳሊቲ ሲሰጡን እነሱ ነው ሲስተምስ ኦፍ ሊኒየር ኢኒኳሊቲ የምንለው። ሶ እነዚህን ሲስተምስ ኦፍ ሊኒየር ኢኒኳሊቲ እንዴት አድርገን ሳይመልታኒየስሊ ሶልቭ እንደምናደርግ እናያለን። አራት ስቴፖችን ነው የምንጠቀመው። ያው ከዚህ በፊት እንዳየነው ሊኒየር ኢኒኳሊቲ ቢሰጠን ግራፉን ኦር ግራፊካል ሶሉሽን ሰርተን ነበር አይደል? ለዚህኛው ለሲስተምስ ኦፍ ሊኒየር ኢኒኳሊቲ አራት ስቴፕ ተጠቅመን ግራፋችንን ኦር የሶሉሽኑን ግራፍ እንፈልጋለን። በኤግዛምፕል እንየው። ያው እዚህ ጋር የሚጠይቀን ፋይንድ ዘ ግራፊካል ሶሉሽን ቱ ዘ ሲስተምስ ኦፍ ሊኒየር ኢኒኳሊቲ። ሲስተምስ ኦፍ ሊኒየር ኢኒኳሊቲ ተሰጥቶናል። የእሱን ግራፊካል ሶሉሽን እንድንፈልግ ነው የተጠየቅነው። ምን እንደምናደርገው ሁልጊዜ የመጀመሪያው ስቴፕ ከዚህ በፊት ባየነው መልኩ ግራፉን እንሰራለን። እሺ ለዚህኛው ለመጀመሪያው ስንሰራ ኢኒኳሊቲ ሳይኑ ኦር ኢኳል ቱ አለበታ። ስለዚህ ሶሊድ ላይን ነው። ለዚህኛውም ሶሊድ ላይን ለዚህኛውም ሶሊድ ላይን፣ ምክንያቱም ግሬተር ዛን ኦር ኢኳል ቱ ስለሚል እዚህ ጋርም ሌስ ዛን ኦር ኢኳል ቱ የምትለው ስላለች ሶሊድ ላይን እናደርጋለን። ለዚህኛው ስንሰራ የምናገኘው ላይን ምን አይነት ነው? እንደዚህ አይነት ላይን እናገኛለን። ያው 3 ላይ እዚህ ጋር 3 ነች፣ እዚህ ጋር 3 ኤክስ ኢንተርሴፕት 3 ዋይ ኢንተርሴፕት 3 ማለት ነው። ለዚህኛው ደግሞ ስንሰራ በኦሪጂን የሚያልፍ ስሎፑ 2 ይሆናል። እሱ ደግሞ እንደዚህ ይሆናል። ኦኬ ምን እናደርጋለን ከዚህ በኋላ ለዚህኛው ለላይኛው y ግሬተር ዛን ኦር ኢኳል ቱ -x ፕላስ 3 ይላል። y ምን እያደረገ ነው? ይበልጣል ወይም እኩል ይሆናል እያለ ነው። ስለዚህ y ይበልጣል ከተባለን ለዚህኛው ግራፍ ወዴት ነው ሼድ የምናደርገው? ወደ ላይ፣ ምክንያቱም y ስለሚበልጥ ማለት ነው። እዚህ ጋር ደግሞ ስንመጣ y ያንሳል ስላለን ወደ ታች ነው ሼድ የምናደርገው። ለዚህኛው ወደ ላይ እናደርጋለን፣ ለዚህኛው ደግሞ ወደ ታች፣ ምክንያቱም y ሌስ ዛን ይለናል። ስለዚህ y ያንሳል ካለን የምንፈልገው ሪጅን ወደ ታች ያለው ነው ማለት ነው። ይሄው አንደኛ ስቴፕ ላይ በመናቀው ግራፉን ሰራን። ከዛ በኋላ ሁለተኛ ስቴፕ ላይ ኤሪያውን የምንፈልገውን ኤሪያ አይደንቲፋይ አድርገን ሼድ አደረግን ለሁለቱም ማለት ነው። ከዛ ለተሰጠን ሲስተምስ ኦፍ ሊኒየር ኢኒኳሊቲ ሶሉሽን ሴታችን ምን ይሆናል ማለት ነው? ሁለቱም ኦቨርላፕ የሚያደርጉበት፣ ያው እዚህ ጋር እንደምናየው ሁለቱም ኦቨርላፕ የሚያደርጉበት ሴክሽን ኦር ኤሪያ ሪጅን የትኛው ነው? ይሄኛው። ስለዚህ ይሄኛው ሶሉሽናችን ነው ማለት ነው። ከዛ አራተኛ ስቴፕ እንደምናደርገው ኢንተርሴክት የሚያደርጉበት አለ። ሁለቱ ላይኖች ኢንተርሴክት የሚያደርጉበት ፖይንት የትኛው ነው? ይሄኛው ፖይንት ሲስተምስ ኦፍ ሊኒየር ኢኒኳሊቲ ሶሉሽን ፓርት ነው ወይ ኦር አካል ነው ወይ አይደለም የሚለው እንዴት ነው አይደንቲፋይ የምናደርገው? የሶሉሽኑ ፓርት ለመሆን ለሁለቱም ኢኒኳሊቲ ምን መሆን አለበት? ሳይናችን ኦር ኢኳል ቱ የሚለው ሊኖር ይገባል። አሁን ሁለቱም ጋር ስንሄድ ሁለቱም ጋር ላ ኢኒኳሊቲ
ኦር ኢኳል ቱ ስላለ ይሄኛው እዚህ ጋር የምናገኘው ፖይንት ምንድነው ማለት ነው? የሶሉሽኑ ፓርት ነው ማለት ነው። እዚህ ጋር ይሄኛው ሁለቱ ኢኒኳሊቲ እንደዚህ ማለት ነው y ኢኳልስ ቱ -x ፕላስ 3 ሁለተኛው ደግሞ y ኢኳልስ ቱ 2x ሳይመልታኔዝሊ ሶልቭ ስናደርግ የምናገኘው ቁጥር አለ። x ስንት እናገኛለን? 1 y ደግሞ 2። ይሄኛው ፖይንት ማለት ሁለቱ ላይኖች ኢንተርሴክት የሚያደርጉበት ፖይንት ማለት ነው። ሶ ይሄኛው ፖይንት የሶሉሽናችን አንዱ ፓርት ነው። ምክንያቱም ላይናችን ምንድነው? ሶሊድ ላይን ስለሆነ። ግን አንደኛው ከሁለት አንዱ ኦር ኢኳል ቱ ባይኖር ኦር ብሮክን ላይን ቢሆን ያኛው ኢንተርሴክሽን ፖይንት ምን መሆን አይችልም ማለት ነው? የሶሉሽኑ ፓርት መሆን አይችልም ማለት ነው። በቀጣይ ኤግዛምፕል እስቲ እሱንም ኮንሲደር ያደረገ እናያለን። ኦኬ አንድ ኤግዛምፕል እንጨምር። ይሄው የተሰጠን ሲስተምስ ኦፍ ሊኒየር ኢንኢኳሊቲ አለ። ይሄኛው ምን እንድናደርግ ነው? የግራፉን ኦር የሶሉሽኑን ግራፍ እንድንሰራ ኦር እንፈልግ ነው የተጠየቅነው። ስለዚህ ምን ማድረግ አለብን? እዚህ ጋር እንደምታዩ ተዘበራርቋል። ቅድም ያየነው y ግሬተር ዛን ኦር ሌስ ዛን ምናምን ብሎ ነበር ያስቀምጠው። ስለዚህ ይሄኛው ወደዛ አይነት ፎርማት ልቀይር። ምን ላድርግ? y እዚህ ጋር ለብቻው እንድትቀር ኦር yን እንደዚህ ባረግስ ለዚህኛው ኬስ y እዚህ ጋር እንዳለች ትሆንና yን ወደዚህ ባመጣት ከዛ -7 ወደዚህ ብትመጣ 5x -7 ነበር ወደዚህ ሲመጣ ፕላስ ይሆናል። ፕላስ 7 ግሬተር ዛን y ደግሞ ወደዚህ ሲመጣ ምን ይሆናል? ኔጌቲቭ ነበር ፖዚቲቭ ይሆናል አይደል? ፖዚቲቭ y። ይሄኛው እንዴት አድርገን ማስቀመጥ እንችላለን? y እዚህ ጋር እንዳለች ትሆንና ቦታ ማቀያየር ማለት ነው። y ሌስ ዛን እዚህ ጋር ይሄኛው ግሬተር ዛን ከዚህ ካለ ስናገላብጠው y ሌስ ዛን ይሆናል። y ሌስ ዛን 5x ፕላስ 7። እሺ ለሁለተኛው ደግሞ ለዚህኛው y እዚህ ጋር እንዳለች ትሆንና 2x ወደዚህ ባመጣትስ y ግሬተር ዛን ኦር ኢኳል ቱ 14 ኦር 2x እዚህ ጋር ምን ነበር? ፖዚቲቭ ነበር ኔጌቲቭ ይሆናል -2x ፕላስ 14 ሶ y ግሬተር ዛን ኦር ኢኳል ቱ -2x ፕላስ 14። እሺ አሁን ሲስተምስ ኦፍ ሊኒየር ኢንኢኳሊቲን አስተካክለን አስቀምጠናል። የመጀመሪያው ስቴፕ ምን እንደምናደርገው ግራፍ መስራታ። ለዚህኛውም ግራፍ እንሰራለን ከዚህ በፊት በምናውቀው ቴክኒክ ማለት ነው። የመጀመሪያ ለዚህኛው እንስራ። ለዚህኛው y ሌስ ዛን 5x ፕላስ 7 አይደል? ይሄኛውም በ5 ዩኒት እንኳን ብንከፋፍለው እንደዚህ ማለት ነው። ለዚህኛው ለመጀመሪያው y ሌስ ዛን 5x ፕላስ 7 ግራፉን ስንሰራ y ኢንተርሴፕት 7 ይመጣል። 7 ማለት እዚህ አካባቢ ማለት ነው። x ኢንተርሴፕት ደግሞ ኔጌቲቭ 1.4 ማለት እዚህ አካባቢ። ሶ እነዚህ ሁለት ፖይንቶች ስናገናኝ ሌስ ዛን ብቻ ነው አይደል? ሌስ ዛን ብቻ ስለሚል ብሮክን ላይ ነው የምናደርገው። ቀጥሎ ደግሞ የዚህን እንሰራለን። y ግሬተር ዛን ኦር ኢኳል ቱ -2x ፕላስ 14 እሱን ደግሞ ስንሰራው x ኢንተርሴፕት 7 ማለት እዚህ አካባቢ፣ y ኢንተርሴፕት ደግሞ 14 እዚህ አካባቢ ማለት ነው። ሁለቱን ላይኖች እናገናኛቸዋለን። ስናገናኝ ምን እንደምናደርገው ሶሊድ ላይን ነው የሚሆነው፣ ምክንያቱም ኦር ኢኳል ቱ ስላለ። ይሄው ላይኑ እንደዚህ ይመጣል። እሺ ቀጥሎ ሼድ የምናደርገውን ሪጅን አይደንቲፋይ እናደርጋለን። ለዚህኛው y ሌስ ዛን 5x ፕላስ 7 ይላል። y ከምን ያንሳል? ከዚህ ኤክስፕሬሽን ያንሳል እያለ። ስለዚህ ወዴት ነው የምናደርገው? ወደ ታች። ያው ለዚህኛው ለብሮክን ላይን ወደ ታች ነው ሼድ የምናደርገው። ግሬተር ዛን ቢለን ነበር ወደ ላይ የምናደርገው። እሺ ለዚህኛው ደግሞ y ግሬተር ዛን ኦር ኢኳል ቱ -2x ፕላስ 14 ይላል። ኦር ኢኳል ቱ ይላል ምን ይላል? ግሬተር ዛን y ከዚህኛው ኤክስፕሬሽን ይበልጣል እያለ። y የሚበልጠው ወዴት ነው? ወደ ላይ ነው አይደል? ፖዚቲቭ የምናገኘው ወደ ላይ ስለሆነ ማለት ነው። ስለዚህ ለዚህኛው ወደ ላይ ነው የምናደርገው። የምንፈልገው ኦሪጅን ይሄኛው ማለት ነው። ይሄው ለዚህ ሲስተምስ ኦፍ ሊኒየር ኢንኢኳሊቲ ግራፋችን ሶሉሽን የትኛው ነው የሚሆነው? ሁለቱን ኢንተርሴክት የሚያደርጉበት፣ ሁለቱ ሪጅኖች ኢንተርሴክት የሚያደርጉበት ይሄኛው ነው አይደል? ይሄን ሪጅን ምን እንላለን? ፊዚብል ሪጅን። ፊዚብል ትክክለኛው ሁለቱም ማች የሚያደርጉበት ሪጅን ማለት ነው። ስንት ስቴፖችን አየን? አንደኛ ግራፉን ሰራን። ከዛ ለሁለቱም ሪጅኖች የሚያስፈልገውን ሪጅን አይደንቲፋይ አደረግን፣ ሁለቱንም ሼድ አደረግን። ከዛ የሁለቱም ማች የሚያደርጉበት ኦር ኢንተርሴክት የሚያደርጉበት ሪጅን ቪዚብል ሪጅን አልነው። አራተኛ ስቴፕ የሚሆነው ሁለቱ ኢንተርሴክት የሚያደርጉበት ፖይንት አለ። እቺኛው ፖይንት ይሄኛው ፖይንት የሶሉሽናቸው ወይ የዛ ቪዚብል ሪጅን ፓርት ነው ወይ አይደለም የሚለውን እንወስናለን። ሁለቱም ጋር ስንመጣ እዚህ ጋር ሌስ ዛን ብቻ ነው። ሌስ ዛን ብቻ ስለሚል ይሄኛው ፖይንት ምን አይደለም ማለት ነው፣ የዚህ ቪዚብል ሪጅን ወይ የግራፉ ሶሉሽን ፓርት አይደለም ማለት ነው። ይሄኛው ፖይንት ማለት ሁለቱን እንደዚህ አድርገን y ኢኳልስ ቱ 5x ፕላስ 7 ሌላኛው ደግሞ y ኢኳልስ ቱ -2x ፕላስ 14 ሁለቱን ኢኩዌሽኖች ሳይመልታኔዝሊ ሶልቭ ካደረግን በኋላ የምናገኘው x እና y ቫልዩ አለ። ኤ ፖይንት ማለት ስንት ይመጣል? ሳይመልታኔዝሊ ሶልቭ ስናደርገው 1.12 ይሄኛው ፖይንት ማለት እሱ ፖይንት ማለት ነው 1.12። ይሄኛው ኢንተርሴክሽን ፖይንት የሶሉሽናችን አንዱ አካል አይደለም፣ ምክንያቱም አንደኛው ብሮክን ላይን ስለሆነ፣
ሁለቱም ሶሊድ ላይም ቢሆን ይሆን ነበር። ከዚህ ጋር ተያይዞ ከታርጌት ቲዩቶሪያል ሚኒ አፕሊኬሽን ጋር ላስተዋውቃችሁ። በዚህ አፕሊኬሽን ውስጥ መጽሐፍ ውስጥ ያሉትን ኤክሰርሳይሶች በተጨማሪ ደግሞ በዋናነት ከዚህ ዓመት በፊት የወጡ የማትሪክ ጥያቄዎችን በቆንጆ አቀራረብ ለእናንተ እንዲገባችሁ አንደርስታንድ አድርጋችሁ የኢንትራንስ ፈተና የማትሪክ ፈተናን በጥሩ ውጤት እንድታልፉ የሚያግዟችሁን ቪዲዮዎች ሰርቼላችኋለሁ። እነዚህን ቪዲዮዎች እንዴት ማግኘት እንደምትችሉ የሚያሳይ አጠር ያለች የሰራኋት ቪዲዮ አለች። እሱን ቪዲዮ የመጀመሪያ ኮሜንት ላይ አስቀምጥላችኋለሁ። እሷን ቪዲዮ በማየት ወደ አፕሊኬሽኑ ሄዳችሁ ተመዝግባችሁ ቱቶሪያል ቪዲዮዎችን ማግኘት ትችላላችሁ እያልኩ ቀጣዩን ቪዲዮ ደግሞ እዚህ ጋር አስቀምጥላችኋለሁ። እዛው እንገናኝ።